የኛ ሰው እስር ቤት ነው ያለው ዩኒቲያችን ምንድነው በቦምብ እየጨፈጨፈ ነው በሻሻ መቀሌ አድርጋለች ብሎ ገና ለበቀና በእብን በሻሻ አድርጋታለሁ ብሏል በራሱ he is proudly telling like oh dismantle them destroy them from the city to the village ራሱ ነው ዊትነስ የሚሰጠው እኮ የሚናገረው የዚህ ሰውዬ ሊነግረው የፈለገውን አስቡ stood firm with her brothers and sisters to ensure that the African people were free to determine their own destiny. So for all of us on the continent, Ethiopia is our mother. And as we all know, if the mother is not at peace, neither can the family be at peace. So my brother, you have a big job in your front of you. And mine today is to assure you and assure you, the people of Ethiopia, of our solidarity in that journey and our eagerness and commitment to see a peaceful and stable Ethiopia and ultimately a peaceful, stable and prosperous Africa. May God's blessings be with you and the people of Ethiopia as you embark on your journey. May God bless you all. Asante. Asante sana. I wish. ተመልከቱ እንግዲህ የተናገረውና ያለው ትልቅ ሰላም ከኢትዮጵያ ኦፍ ኮርስ ተመልከቱ ሰላምን የሚያመጡ አፍሪካን ኢትዮጵያን እንደ ኢትዮጵያ ያደረገው ሶሳይቲ ከፕሮፓጋንዳው በስተቀር በተለይም ኢትዮጵያ እናት ናት ኢትዮጵያ ምሳሌ ናት ኢትዮጵያ ምናምን የሚለው ኢጣሊያን ወረራ ነው አድዋ ደግሞ ማን እንደተዋጋ ይታወቅ ትግራይ ሜዳው ነው የራሱ ሜዳ ከቱለማ ፈረስ የኦሮሞዎች ድርሻ ምን እንደሆነ የሚታወቅ ነው ቱልቱላ ታቦት ተሸክሞ ሄዶ ድንኳን ውስጥ መቀመጥና በጦር ሜዳ መገኘት ዛሬ ደግሞ ምስክር ነው ልጆቻቸው እንዴት እንደሚዋጉ ትግራይ ሲባል እንዴት አይነት ጦረኛ ህዝብ እንደሆነ ከመንግስቱ ዘመን በህይወት ዘመናችን ማለት አሁን ከቅርብ ታሪክ እንኳን መረዳት ይቻላል ፕሮፓጋንዳ መስራት ሌላ ነው ሆኖ መገኘት ግን ሌላ ነገር ነው ሶ His Excellency American President የኬንያው ፕሬዚደንት ያቃል he know in and out በአብዛኛው ኦሮሞ ሀገር ነው ኢትዮጵያ ምሳሌ ናት ይላል thank you for Oromos thank you for Tigrayans thank you የብሔር ብሔረሰቦች ወቅቱ ጣሊያንን የተዋጉት ነገር ግን ጣሊያንን ተዋግተን ካሸነፍን በኋላ ልክ ዛሬ እንደሚሰራው ፕሮፓጋንዳ ልክ አሁን ትግራይ ላይ እንደሚሰራው ፕሮፓጋንዳ ኢትዮጵያ ትፈርሳለች ከሃዲዎች የናጡት ነጋሾች ሊያፈርሷት ነው ሊበላዋት ነው ሊውጧት ነው እንደሚሉ ሁሉንም ወላይታውንም ኦሮሞውንም ትግሬውንም ደበቁና የሚኒሊክ ሰፋሪዎች የራሳቸውን ታሪክ ብቻ ጽፎ የራሳቸውን አሁን ካርታ ብቻ ስለው መሬታችን ተከፋፍለው ፊውዳል ቡርዣ የጪሰኛ ገበሬ ገባር ምናምን የሚሉትን አመጡ ከዛ በኋላ ቀናን ዳይሉ ሌሎች ብሔረሰቦች ምን አደረጉ ጪሰኛ ሽርጥ ለባሽ አጋሜ ምናምን ጋላ የሚሉትን ስም ሰጡ ከዚህ ለመውጣት እስከ 91 ድረስ ቢያንስ 1991 መለስ ዜናዊ ስራ ላይ እስከ ኢህአዴግ እስካሸነፈ ድረስ ወያኔ ፍንፍኔ እስከሚገባ ድረስ ኤርትራኖችም ሲዋጉ ሁሉም ብሔረሰቦች ሲዋጉ ያቺ መምት ተረጋገጠች ከዛ በኋላ ነው ሻንቅላ ማለት አይቻልም ጋላ ማለት አይቻልም ምናምን የሚለው ነው የመጣው ይሄ አስፈላጊ የሆኑ ወርዶች በሙሉ ይተፋ ዛሬ አማራ ቦምብ እየዘነበበት ያንን ለመመለስ የአማራ እሊቶች በሚያረጉት ነገር መከራውን ደግሞ በተራው አማራ እየተቀበለ ነው which is አሁን
ህዝባዊ አመጽን ጀምር የሚል ንቅናቄ ተጀምሯል we are more than happy to help them join ማድረግ አማራን ለመርዳት እኛ ምንም ችግር የለብንም so እኚህ ኬንያው ፕሬዝዳንት ምን አሉ ትልቅ ስራ ከፊት ይጠብቃል ያሉት ረፈደኮ በጣም ረፈደ ትልቅ ስራ already ስራውን ጨርሶታል the so called ባዶ ጭንቅላት ስለሆነ ሰውየው የሚናገረው ወይንም ለሌላውም ስለማይገባው ሰውየው ሰድቦት ነው ሄደው basically advice ሰጥቶ ሳይሆን ኢትዮጵያ ዩኒቲ ትፈልጋለች ይቺ ሀገር ለሁላችንም ምሳሌ ናት ይቺ ሀገር ለሁላችንም እናት ናት ይቺ ሀገር ሲምቦል ልትሆን ትችላለች ምክንያቱም ኢትዮጵያዊ ትሁን ኦሮሚያ ትሁን ትግራይ ትሁን ሲዳማ ትሁን ይቺ ሀገር ለአፍሪካኖች ምሳሌ ልትሆን ትችላለች no doubt that is what it is አያችሁ አይደለም እኛ ትግራይና ኦሮሞ አንድ ነው እዚህ ውስጥ ደግሞ ኦሮሞ ክፍል ለፊት ሆኖ ሲታገል የተቀሩት ትናንሽ ብሔረሰቦች እንኳን ከኛ ጋር እንደሆኑ ጥያቄና መልስ የለው ማንንም አንተ መሆን አይፈልግም ሀብታም ቢሆንም ደሃም ቢሆን ራሱን ነው መሆን የሚፈልገው ራሱን መሆን የማይፈልገው ግን ይሄው እንደነዚህ አይነት መጤ ዲቃሎች ናቸው እንደ አብዮት ካሳይ አይነት ለምን ዲቃላ ሆኖ ተወለደ አይደለም ለምን ይሰርቃል ለምን ሐሰት ይናገራል የሚገርመው ይምላል በእግዚአብሔር ስም እንዴት እግዚአብሔርን ስድብ እንደሆነ የራስን ፕሮፓጋንዳ ስራ የመሬቱ ይበቃል እዚሁ ራሴ ዋሽተ እግዚአብሔር ደግሞ ካንተ ጎን ሆኖ እንዲዋሽልት ይፈልጋል ሰውየው ምንድነው ያለው ፕሬዝዳንቱ ዩኒቲ ማምጣት ይችላል አብዮት አይችልም የመረጠውም ያልመረጠህም ህዝብ አንተ ፕራይም ሚኒስተር ነው ኖ እንዴት አድርገው እንኳንስ እኩል የሆነ ሰርቪስ በአይን እኩል ሊያይቅርና ጠመንጃ ታጥቀ ሄደ ተለማመድበት እየገደልክ የሚል ሰው ነው too late ለአብዮት ካሳይ ዩኒቲያችንን ለማምጣት ተለማመዱባቸው ሂዱ የሰው ልጅ ግደሉ የሚል ደፋር ጨካኝ እስቀያሚ ምንም ርህራሄ የሌለው ከእንስሳ የተፈጠረ እስኪ አንድ ሰው የራሱ ልጆች ላይ አምሹር ሴቶቹ እሱ ናቸው ትሬኒንግ ሲያረግበት ተኩስና ተለማመድበት ይላል የራሱን ሀገር በሄሊኮፕተር በድሮን በጀት ያን ህዝብ ደብድቦ እንዴት ነው ኢትዮጵያ ዩኒቲ የሚያመጣው የኬንያው ፕሬዝዳንቴን ጠንቅቆ ያውቃል he know in and out የኦሮሞ ሀገር ነው በከፊል ኦሮሞዎች እዛ ናቸው ምን ያደረገው ነው እየነገረው ነው ለዓለምም at the same time መሃል ፍንፍኔ ላይ ቆሞ ለዓለም ህዝብ እየተናገረ ነው at the same time ህዝብ በረሃብ ያለቀ በተለይ አሁን ከትግራይ ህዝብ በረሃብ የወደሙባቸው ፕራውድ ሆኖ ሰው ፊት ቆሞ መቀሌን በሻሻ አርጋታለው ክሊኒኩን አወደምኩት እኮ ትምህርት ቤቱን አወደምኩት የሚጠቀሙበትን ህዝብ ቤዚክ የሆነ ህዝብ መጠቀሚያውን በሙሉ አወደምኩት ይያለ ፕራውድሊ ምንም አትዝጉ ይሄ ዩኒቲያችን ያመጣል ኢትዮጵያን የሚያፈርስ ኢትዮጵያ ከፈረሰች እንግዲህ ምናልባት መሬቱን እንደ ዳቦ እንደ ቅዱሳን ዳቦ እንደ ቅዱስ ገብርኤል የጻድቅ ወይ እንደ ቅዱስ ገብርኤል ሚካኤል እንደ ዳቦ መሬቱ መቁጠር ካልሆነ በስተቀር ከዚህ በላይ ኢትዮጵያን መበተን ምኑ ጋር ነው ያለው እኛንን እኮ በግዳሁን አምሾ የኦሮሞን ጥረት ያየ የትግራይ ህዝብ መገንጠል ላይ ፈልግ ይችላል ምክንያቱም እኛም ቪክቲም ነን ብለን ከወገኖቻችን ጋር ቆመናል ኢትዮጵያ እኮ እንድትኖር ምናረጋው እኛንን መሪዎቹ አይደሉም ድሮውንም ቢሆን ህዝብ ትስስር ምንለው ለዚህ ነው ኢትዮጵያ የምትፈርሰው ራሳቸውን ለማቆየት በራሳቸው ምላስ ላይ ነው በተለይም እንደ አብዮት ካሳይ ካዲ እንደሆኑ ሰዎች ጋር በኬንያው መሪ ንግግር ይሄንን ሁሉ ማድረግ ስለማይችል ኦሬዲ ስለመሸበት ህዝብ የሚበላ የሚቀመስ ስለሌለ ከአፍሪካ መሪዎችም ጋር መገናኘት ስለማይችል ሀገሪቷ በር ዝግ ስለሆነ
ሰድቦት ነው ሄደው ነግሮት ነው ሄደው አንፎርቹኔትሊ አይገባውም ሰውየው ይካንት ከሰባተኛ ክፍል ያደመቀ መኮንን ሲያነብ አይታችኋል ሲሾም ፓርቲው ኬፓቢሊቲው በዚህ ዲግሪ ያለው ስል ፈጠጥ አይኑ እንደዚህ እውነት እኮ በአይን ጎርጉራት ወጣለች አይኑን አይታችኋል እንዴት እንደሚያፈጥ በዚህን ጊዜ 3 ዲግሪ 4 ዲግሪ ለመግዛትም ራሱ ያደክማል ያላቸውን ዲግሪ አብዮት ካሳ የገዛቸውን ዲግሪዎች ወይም ያሰራውን ዲግሪ እጅግ በጣም ይዘገንናል ለመግዛትም ራሱ 3ቱንም ዲግሪ ይጠራለት አንድ በል ሰውየውም ራሱ እስኪ ትንሽ አልታዘባችሁ ፊዚካል አፒራንሳቸውን ሚኒስትሮቹን ወይም እዛ ቦታ ላይ የተቀመጡት ግማሹ እንደ ጉማሬ ያዛጋል ቦሪንግ ነው ደብሯቸዋል ዲፕሬስድ ሆኗል 90% እዛ የተሰበሰበው የሰው ልጅ ሁሉ ንግግር በሚያረግበት ጊዜ ሰውየው አብዮት ካሳይ በሚያወራበት ጊዜ እና አባዱላማ ዘንዶ ይጎርሳል ሁሉም ያዛጋሉ ዲፕሬስድ ሆኗል የተቀመጡት ሁሉ መቼ ነው ሰዎች መቼ ነው ብልጽግና ቁጭ ብሎ የራሱን ፓርቲ ሊቀመንበር የመረጠውና ተመርጧል ብሎ ደመቀ መኮንን ላው በማጆሪቲ ነው ያለው ብልጽግና እሱ መርጧል ብሎ ከኋላ ያለው ደግሞ አለሙስሊም ምስክር ሆኖ ቁጭ ነው ያደረገ የለም እኮ ስለዚህ ውስጧን ሊኗ የሚበላት ብርቱካን ሚደሳ ቡርቴ አይታወቃት የምታረገው ነገር ውስጡ ሊኗ ሲበላት እሷ ደግሞ ምግብ ትበላለች ሊኗ እሷን ይበላታል እሷ ደግሞ ምግብ ትበላለች አታውቀውም ወደ ጉማሬነት ተቀይራለች እስር ቤቱ ይሻላታል እንደውም ሰውና ነው ተወደ I'm sure no I'm not offended by the way በሁሉም ነገር ስለሚያጠቁን በመንናገረው ነገር ኦፌንድድ ከሆኑ ደስ ይለኛል እኔ በበኩሌ you offended with my word I'm more than happy cause ህዝባችን እያለቀ ነው ሐሰት እየነገራችሁ ነው ይሄ ህዝብ ደደብ ነው አይገባውም እያላችሁ ነው ያጭካኔ በቅሎ ከመጣሏ የመራገጧ የሚባለው ለዚህ ነው እየገደላችሁን እየዘረፋችሁን እንደገና ደግሞ ስታታልሉ ያማል እዛ የተሰበሰብከው ቁራቁምቦ ሁሉ ህሊና ጋር ስትነጋገር የውሸት እንደሆነ ታውቃለህ ምርጫ አልነበረም ታውቃለህ አብዮት ካሳይ ብልጽግናን በየት ቦታ ምን ጊዜ የትኛው እና ኢቭን የሶማሌ ክልል አለ ገና ምርጫው እንኳን አልተካሄደም ብልጽግና ይሄንን ማስተካከል ያለባት ምርጫ ቦርድ ተብየው ብርቱካን ሳታስበው የምትበላው ህሊናዊ ሲበላት እሷ ትበላለች ከዛ በኋላ ያው ያበጠሽ መታለች ያልኩት ለዚህ ምርጫም አልተካሄደም ማካሄድም አይችልም ቢካሄድማ ምናልባት 12ኛ ክፍል የጨረሰ ሰው እንኳን ብልጽግና ውስጥ ስለሚኖር ማን ነው ያ ሰውዬ ልደቱ አያሌ እንዳለው ቢያንስ ደግሞ ብልጽግና የሚባለው ነገር ቢኖር ቢያንስ ይቺ ሰውዬ ደንቆሮ ናትና ደንቆሮ አይባልም በእግዚአብሔር አምሳያ የተፈጠረ ነው እሱ ግን ያው ጨካኝ ስለሆነ በዚህ መቼም ክሬዲት ይሰጠኝ ካሁን በኋላ ሰላም ማምጣት ስለማይችል እየገደለ ስለሆነ ሀገር ያወደመ ስለሆነ የራሱን ህዝብ በቦምብ የደበደበ ሰው ስለሆነ ዘረኛ ስለሆነ ህዝባችን ይፈጀ ስለሆነ ማሻሻል ስለማይችል ስለማይጠገን ብልጽግና አረችን ሸወድ አድርገን ባይሆን ሌላ ሰው እናስቀምጥ ያምርባል አንተ እንደሆነ አትክልተኛ ነህ ጥሩ ነው አትክልተኛም ብትሆንስ ወደ ጸሎት ቤት ብትሄድስ ማንንም አይጠይቀኝም ያለው በኦሮሞ ስም 3 ቢሊዮን ከአረብ ሀገር ይዞ የመጣው ተሰጥቷል የተባለውን ብር በከፊል ለራሱ ዘው አስቀምጦታል የለም ላጠይቁኝ ብሎ ተናግሯል አንጠይቀውም you see damage ደርሷል ኦሬዲ መጠገን አይችልም በስብሷል ኦሬዲ አንድ እንቁላል ከመሰበሰ በኋላ እንደገና ወይ ለመብላትም ወይ ዶሮም ለመሆን ለመፈልፈልም አይሆንም ሰውየው በሁሉም አቅጣጫ ነግሮት ነው ሄደው ምን ይሰማዋል አንተ ትልቅ ኃላፊነት አለብህ ቦት ለመረጠህም ላልመረጠህም ሱማ እንዴት መልካም ነገር ነበር
ምን ላልመረጠ እንዴት አድርገው እኩል ወገኖቻችን እስር ቤት ናቸው ያሉት በሙሉ ከሞት የተረፉት የኦሮሞ ህዝብ በአብዛኛው በሺዎች የሚቆጠሩ የኦሮሞ ህዝብ እስር ቤት ነው ያለው ቁጥር ስፍር የሌለው በአሁኑ ሰዓት በየቀኑ የሚታሰረው በሺዎች የሚቆጠሩ ያኔ እንኳን ዌቭ ሲመጣ ነው የታሰሩት አሁን እኮ እየተለቀሙ ነው የታሰሩት በየቦታው እዛ ሪሊ ቻንሱ ይኖራል እንዴት አድርገው ይበላሉ እኮ ድሮንም የተሻለ ሰው ካለ ይበላል በሙሉ ደንቆሮቹን አጠገቡ መሰብሰብ ነበረበት የማይናገሩትን እሱ ብቻ ነው አንተ ብቻ ነው ጌታ ሁለተኝነትን አትንሳኝ የሚለው ደመቀ መኮንን አራተኛ ክፍል ተማሪ መሆኑን ያውቃል ተሸማቆ 10 የተባበሩ መንግስታት ድርጅት ላይ ያችን ቤት ሲያነባ አይታችኋል ሲያነብ ማንበብ አቅቶት እንዴት አሳፋሪ ነገር ነው እኔ እንግሊዘኛ ለምን በደንብ አነብም አላልኩ በአማርኛ አንብብ በቃ ምክንያቱም ያው ኢትዮጵያ የምትመራው ድሮንም በእንደዚህ አይነት ሰዎች ስለሆኑ ምንም ጣጣ የለውም እኮ በአማርኛ በቃ አልችልም ብትል ምን እንደሚል አንዳንድ ወርድ አይታወቅም በቃ ትሰሙና ሽምቅቅ እስከሚጨርስ አሁን ደግሞ የሚያሸማቅቀው መርጠናል ብሎ ከዚህ ሁሉ ተጎልቶ በሁለተኝነት አመት እዛ ከከብረመ በኋላ አሁንም አደባባይ ላይ መጥቶ ይዋሻል ቀጣፊ ማለት ይሄ ነው እንዴት አይዘገንንም ስለዚህ እኔ አምቦ እንደዚህ ሰዎች እንደዚህ ናቸው ብዬ ለኢትዮጵያ ህዝብ ዝቅ አርጊያቸው ቆሻሻቸውን አውጥቼ በዚህ መልኩ ብናገር እነሱ እየሰደቡን አይደል ምንም አቁም እኮ ነው የሚሉ የነገርነውን በሙሉ የሚያዳምጥና እውነት መስሎት የሚሄድ ነው የሚሉ ምርጫም አልነበረም ከራሱ ጋር ነው የተወዳደረው ፓርቲም የራሱ እንትን አልመረጠም ስለ ፓርቲው በደም እንንትና ሊበሉት ነበር አሁን ደህንነት የሆነ ተመስገን ጥሩነህና ሙስጠፌ አንድ ሌላ ደግሞ እንደዚህ አክቲቭ የሆነ ነገር ነበርና ይወያዩ ነበር እሱን ለመጣል ያኔ እሱ የአማራ ክልል ፕሬዝዳንት በነበረበት ጊዜ በደንብ ነው ማቀው ሙስጠፌ እሱ እኮ ኢትዮጵያዊ ነው ሙስጠፌ ጀግና ነው እኩልነት አለ ሙስጠፌ ይላሉ ሰፋሪዎቹ የሚኒሊክ ሰፋሪዎች ለምን እንደው ታውቃላችሁ ሙስጠፌ ላይ ተቀናጦ ከኋላ ተፈናጠውበት አሁንም አህዳዊ ስርዓቱን ለመመለስ ነበር ያሰቡት በርግጥ ማወቅ ያለበት በተለይ እዚህ ውስጥ ያላችሁ የብሔር ብሔረሰቦች ይሸወዳል ሸንፈን ተሸውደናል ተሸንፈናል እስታሁኑ ድረስ ግዞ ግን ጫፍ ላይ ያለችዋናል እናሸንፋለን ያለ ምንም ጥርጥር ለዚህ ነው ይሄንን ያስቀምጥኩት ስትሸነፍ ተሸንፍ ያለው በል ጌም ነበር የተጫወቱት ሸዋሸዋን የተጫወቱት ግንቦት 7 እና ብልጽግና ዛሬ ዩኒቲ ፈጥሯል አንድ መንግስት ሁለቱም ሀዲስቶች ናቸው ይሄ በመደመር ብሎ ኦሮሞዎችን ሲያረጋጋ ነበር ደቡቦችን ሲያረጋጋ ነበር ኢትዮጵያ ዩኒቲ መደመር ይያለ ይሄኛው ደግሞ የዜግነት ምናምን ይያለ ይል ነበር ዛሬ አሁን ሼር እናረጋለን ሻወር ምን ችግር አለ ይላል ከማጋር ነው ሼር የሚያደርገው ሁለቱም እኮ አንድ ናቸው ያ አይዲዮሎጂያቸው አንድ ነው ፓወር ሼሪንግ የሚኖረው መቼ ነበር ኦነግ ቢኖር ቲፒኤልኤፍ ቢኖር የብሔር ብሔረሰቦች ፓርቲዎች ቢኖሩ ከነሱ ጋር ሼር አደረጋለሁ ቢል አባት ነው ብርሃኑ ነጋጋ ወኢዜማ ጋር ወይ ከነፍጠኛ ፓርቲዎች ጋር ሌሎቹ አሁን የሚቀላቀሉት የነፍጠኛ ፓርቲዎች ጋር ለወሬና ህዝቡን ለማታለል ካልሆነ በስተቀር ሁሉም አሃዲስቶች ናቸው አንድ አይነት ይሄም አንድ ቋንቋ አንድ ሃይማኖት ገሏል ኦሬዲ they don't care ስለ አማራው ብቻ ነው አብሮ የሚጮሁ ስለ አማራው ግድ የለውም አንዳንድ የአማራ ልጆች ነክቷል ስለዚህ እንዴት ነው ሼሩ አሁን እኮ የተገናኙ ስልጣን ባካችሁ ስልጣንማ እንካፈላለን የምን ስልጣን መከፋፈል ነው ብርሃኑ ነጋ ትምህርት ሚኒስቴር ነው የሚሆነው ትምህርት ሚኒስቴር ቢሆን በትግረኛ መማር የለም በአፋን ኦሮሞ መማር የለም በኢትዮጵያ ሀዲስት ናት እሱም የሚችለው አማርኛ ነው ደንቆሮ ሌባ ሀገር ሲዘርፍ የነበረ
ዲያስፖራ ሙሉ ጫርጎ የበላ ከኢጂፕት በሚሊዮን የሚቆጠር ገንዘብ የተቀበለ ባክግራውንዱን የማናቅ 9ኛው 10ኛው ፓርቲ እንደ እባብ የሚሽለኮለክ የአገር ሌባ ዛሬ ከአብዮት ካሳዬ ጋር በቃ ሼር እንደራረጋለንና የእናትን ቀሚስ ሼር አድርጊልና ቆሻሻ የምንድነው ሼር የምታደርገው በፖሊስ አይደለ የወደቀው አህዲሶችን አንፈልግም ብሎ አይደለ ያባረሩ ምንድነው የምታረገው ስልጣን ቢሰጥህ ከካሳዬ ጋር ሄደ ምንድነው የምታረገው የፈረስት ሌዲንግ የግብር ውሃ ነው ለመሸከም የምትገባው ጉዳይ ለማስፈጸም ነው አይደል የህዝብን ፍላጎትማ እኛ ሀዳይስት አይደለንም አንተ ፍላጎትህም እምነትህም ስትነግረን የነበረው የጠንቋይ ልጅ አንተ ሀዲስት ነው ህዝብ ተፋ አልመረጠህም አብዮትንም አልመረጠ እንዴት ነው ጆይንት መንግስት የጋራ ስልጣን እንከፋፈላለን ምንድነው የምትለው የገብርኤል ጻድቅ አረከው ለነገሩ ቅዱስ ገብርኤል እንዴት ያውቃሉ እነዚህ የጥንቁልናውን ዳቦ ነው የምትካፈሉት እናቃለን እንዴት እንደሚያታልሉ ነው ዋቴ እንዴት እንደሰሩ ስልጣን እኮ አህዲስቶች ለምሳሌ ግንቦት 7 እና ቲፒኤልኤፍ ግንቦት 7 እና ኦኔክ አጋጣሚ ሆኖ ተቀራራቢ ድምጽ ቢያገኙ አቻችለው ሁለት ነው ስልጣን ይባላል ከማ ከአህዲስቶች ጋር ይሄ እንዴት ተደርጎ አለ እንደዚህ አይነት ክፍፍል የለም ስለዚህ ያታልሉናል ስለሚያታልሉን ደግሞ እኛ እንደማንታለል እንነግራቸው ሁለት በዚህ ሰዓት ማወቅ ያለባችሁ በኦኔግ ጀመርን በኦኔግ እንጨርሳለን በቲፒኤልኤፍ አሁን ደግሞ ቲዲፒኤፍ አሁን ምንም ይበሉት ምንም እናቃለን በማንነታቸው ዙሪያ ጥያቄ የሌለው የህብረተሰብ ክፍል ይተጋተጋል ይህንን ጠንቋይ ከዛ ለማባረር ነቅተናል ጫፍ ላይ ያለ ነው ረጅም ጉዞ ነው የመጣ ነው ረጅም በጣም ረጅም ብዙ ጊዜ ወርቀናል አሁን ግን አንወድቅም በተፈሪ ባንተ ተበልተናል ድሮ ወያኔው ጫካ ገብቶ ስንት ዓመት ታግለው ነው የመጡት 27 ዓመት በኢኮኖሚ ይሁን እንጂ ሰው በማንነቱ ዙሪያ እንደማይን ምንም እቺን ያክል ጥንቅ በልቅም አድርጎ ነው ያደገው ውስጡ ወያኔዎች አንድ የሰሩት ውለታ አለ ትልቅ ውለታ የራስን መብት በራስ ቋንቋ ዙሪያ በራስ አይደንቲቲ ዙሪያ ንክች አላደረጉ በዚህ 27 ባለፈው 27 ዓመት ውስጥ አሁን የካሳዬ ልጅ ሊያፈርስ በሚፈልግበት ጉዳይ ዙሪያ ሲዳማ በእግሩ ቆሟል እየጠየቀ ይሄው ነፃ ወላይታው ሶማሌው የተቀሩት ትናንሽ ብሔረሰቦች የመጀመሪያ ግን ፍሮንት ፋይተር የነበሩት ሁለቱ በተለይም ኦሮሞና ትግራይ ሶማሊያ ኦኤንኤልኤፍ በጣም የሚታወሱ ናቸው እነዚህ ግሩፖች አሁን ወደፊት ባላንስ ተጠብቆ ነው የሚራመዱት ያኔ አምሹር ያኔ ኢትዮጵያ በላት የፈለከውን ትግራይ በላት ኦሮሚያ በላት አብረን መኖር ካለ ባላንስ አድርገው ነው የምንኖረው አብዮት ካሳዬ ድግስ አስደግሷል ኃይለ ሥላሴም ድግስ አስደግሷል ከውጪ ኬክ አስመጥቷል የወሎ ህዝብ በራብ ይረግፍ ነበር ታሪክ ራሱን ይደግማል የሚባለው ለዚህ ወሎ ላይ አሁን ረሃቡም እያረገፈው ነው ጦርነቱም እያረገፈው ነው አማራ ረሃቡም እያረገፈው ነው ጦርነቱም እያረገፈው ነው አብዮት ካሳዬ ግን ኢትዮጵያን ሊጠብቅ የሴተኛ ዳሪ አይነት ነገር ዲኮሬሽን ሰርተው ዲፕሬስድ የሆኑ በጣም ፊታቸው አንዳቸውም ሰው የማይመስሉ ከህሊናቸው ጋር የተጣሉ የሰው ዝንጀሮ የመሳሰሉትን የህብረተሰብ ክፍል የህብረተሰብ ሚኒስትሮች ምናምን የሚሉ በልቶ ያበጡ ዝም ብሎ ሰውን ይሁናቸው አንዳቸውም የሰው መልክ የሌላቸውን ህዝብ ሰብስቦ ራሱም ተቦሽሮ ተቀባብቶ ተቆነጃጅቶ ተኳኩሎ ንጉስ ነኝ ይላል አትሆንም በምንም ተአምር ንጉስ መሆን አይችልም that is who you are
አምቦህን ይላል አይደል? ሌላው ደግሞ ይደግማል። ህብረተሰቡ ይዳረሳል። ዘንድሮ የሚዲያው ምንም ማረጋችን አየ ዝቅ ፐርሰናል ቤቱ ሁሉ እንገባለን ስላዋረድከን ህዝባችን ስላለያየ ስላጨፋጨፍከን አማራም እስከሚነቃ ድረስ ምንም አንለቅህም። ተሸውደናል። ይሸወዳል። መንቃቱ ነው። የታሉ መሪዎቻችን? ሁሉም የታሰሩት አማራ በአሁኑ ሰዓት ከአማራ ያመለጠው ደግሞ ሁለት ብሔረሰብ አለ። አሁን አዲስ የሚመጡ አገውና ቅማንት በጣም ማንም አቆማቸውም ካሁን በኋላ። ስለዚህ የአማራ ህዝብ እስኪ ራስን ተመልከት። የት ነው ወልቃይት ውስጥ የሰሊጥ ነጋዴዎችን ለሰሊጥ ነጋዴዎች የምታካሄደው ጦርነት? ገነት ውስጥ ነው የምትበሉት? ሲኦል ውስጥ ነው የምትበሉት? ያችን የሰሊጥ መሬት ያችን ወልቃይት የኛ ነው እያላችሁ እድሜ ልካችሁን ታልቃላችሁ። ግን የምትበሉት የት ነው? ከማጋሪስ ነው የምትኖሩት ነው። ስለዚህ አንዳንዴ አሁን የአማራ ልጆች ግማሾቹ ነቅቷል። ህዝባዊ አመጽ እናነሳሳለን እያሉ ነው። አማራ ነው እያለቀ ያለው። ጥሩ ጅምር ነው። የአማራ ህዝብ ሂድ ከዚህ ከትግሬ ጋር አባላኝ፣ ሂድ ከዚህ ከኦሮሞ ጋር አባላኝ፣ ሂድ ከዚህ በየሄድኩበት እግሬ በረገጠበት ሁሉ የኢትዮጵያ ብሔር ብሔረሰቦች ተጸየፉኝ፣ ሂድ ከዚህ ብለህ አዲስ የሚሰብክልህን በፊት የራስህን በፊት በእግር ቁም። አማራ የሚባል ነገር የለም ብለውን ነበር ለዘመናት። በእርግጠኝነት ይሄ ህዝባዊ አመጽ አማራ ክልል ውስጥ ይነሳል። ለምን እንደው ታውቃላችሁ? ድሮ እኛ ኦሮሞንን ስንል ዘር ነው እህል ነው፣ ዘር ለእህል ነው። እንዴት ኦሮሞ ትላለህ? ትግሬ ነኝ ስል ይሄ ዘረኛ ዘር ለእህል ነው፣ እኛ ኢትዮጵያዊ ነን ይላል። እንደምንም ብለን ገፍተን አማራ አረግናቸው። አሁን ደግሞ አማራነት ላይ ቆመው ሁሉንም መሞለጫጨር ይፈልጋል። አይቻልም። ዩሲ አይቻልም። ሁሉንም ማሸነፍ አይቻልም። አሁን ምንድነው አማራነት? አማራ ነን የሚል የህብረተሰብ ክፍል እኔ አማራ ነኝ ካለ እሺ ጉድ። ግን በአማራነት ስትቆም ደብተራዎች፣ መተተኞች፣ ጠንቋዮች በጻፉት ታሪክ ላይ ተመስርተ ከትግሬ ጋር ከተባላ አማራነትም ራሱ ገና ይወቃል። አማራነት ቁምና የሌላውን ሪኮግናይዝ አድርግ። ደወሪ ይኸውና እኮ ሰውየው ታንክ ጠጣለሁ ምንድነው ጥይት ጠጣለሁ እንደ ቴድሮስ ያለው ሰውዬ ከስልጣን ላይ ወርዶ ዛሬ ምናምን ጉባኤ ሆኗል። ጉባኤ ሆኗል ዛሬ። ሌላ ሰው ደግሞ ተተክቷል። ምንም ፋይዳ የለው። ጭቃ ውስጥ ቆመ መታጠብ አትችልም። ብትታጠብም እዛው ጭቃ ውስጥ ነው ያለው። ውሃ ማበላሸት ነው። አይዲዮሎጂያቸው አንድ አይነት የሆኑ መሪዎች ከመጡልን ምንም ዋጋ የለም። አጨበረበረ፣ አባላ፣ እኛን ከጎዳ በላይ አማራን ነው እየጎዳ ያለው። ግን ደግሞ የአማራን ፖሊሲ ነው የሚያራምደው። እየረገፈ ያለው አማራው ነው። ዓለም እየጠላ ያለው ዓለም ኢትዮጵያን ያፈርሳሉ ብሎ የሚያስበው የህብረተሰብ ክፍል አማራ ነው። ጠይናውት የፈለከውን ጩህ። አሁን ነቅቷል። ዓለም ስለነቃ ነው እኮ ግጥም አድርጎ የዘጋው። እሺ ማናት እቺ ብሌኒ ናት የምትባለው ሴትዮ? 1 ሚሊዮን ህዝብ በቀጥታ ስራ ያጣል። አሜሪካ ከቀረጥ ነፃ የሚሆነውን ከኢትዮጵያ የምትወስደውን ቁሳቁሶች እስካሁን ያለውን ሌላውን ተው፣ ከእጅ ወደ አፍ አትሊስት ሸጠው የሚበሉት 1 ሚሊዮን። አሜሪካ እንደገና ይሄንን ነገር ማሰብ አለባት። የደንቆሮ ነገር አሜሪካ እግርሽን አንሺ፣ አሜሪካ እጅሽን አንሺ፣ አሜሪካ ስለኛ ጉዳይ ጣልቃ አትግቢ እያልክ መስቀል አደባባይ ስታዲየም ወጥተህ ባለፈው ሰላማዊ ሰልፍ ስትጮህ የነበረው ታዲያ አሜሪካ እግሯን ነው እኮ ያነሳችው። ሀገሬ ላይ አትምጣ ነው ያለችው። ትዘጋባለች። ረሃብ በረሃብ ገና ነው መጀመሩ ነው። እስካሁን እኮ አሜሪካኖች አላቆሙም። ባይዘው እርዳታ ነው እንጂ ያልሰጡት ገና ያለኩት ማዕት ነገር አለ። ስለዚህ የረሃብ መንደር ማቃሰቱ አብዮት ካሳይ በጥንቁልናው ካባል ብሰው አንግሳል። ዛሬ ረሃቡ ግን ገና ይመጣል።
ስለዚህ we proud the Kenyan president he told him actually, but he can't understand. It's very difficult for him. ምን እንደሚሉት አይገባውም እና ይካም ደግሞ ካሁን በኋላ እንዴት አድርገው ነው ትግራይን ከአማራ ጋር በሱ አቅም ትግራይ ከአማራ ጋር እንዴት ነው መኖር የሚችለው? በአብዮ ካሳይ ዘመን የአማራ ህዝብ እንዴት አድርገው ነው ከሌሎች ጋር መታረቅ የሚችለው? በአብዮ ካሳይ ዘመን የአማራ እናቶች ስም ተለጥፎባቸው የጀርመን እናቶች ቢሆኑስ የማናት በጣም የበለጸገችው ሀገር ከበለጸገችው ሀገር አንድ እናቶች ቢሆኑስ አንድ ሰው ሲሞትባቸው አይናደዱ? አሁን እኮ በአማራ እናስም በፋኖ በምን ስም ቦምብ እዛ ነው የሚወድቀው። ትግራይ ኦፕሽን ስለሌለው ነው ሁሌ ደጋግመን የምንናገረው። ለዚህ ነው ሃርድ ፊሊንግ የለም። ይሄንን ነገር ማስተካከል የሚችለው ሌላ ሰው ከዓለም ጋር መነጋገር የሚችል ከሰባተኛ ክፍል ያለፈ በጥንቁልና የማያምን የብሔር ብሔረሰቦችን መብት የሚጠብቅ መኳኳል አለመኳኳሉ ሌላ ጉዳይ ነው። እኛ አፍንጫውን እናየው የሚቀባው መኳኳል ምናምን የሚቀባውን እናየው። በርግጥ ዲፕሬስድ ሆኖ ተኝቶ እንደ መድኃኒት እንደምትወስድ ምናምን እንትን ብሏል። ዲፕሬስድ ሆኗል ሰውየው። እሱ አይደለም ሌላ ሰው ነው መምጣት ያለበት። ትግላችን ጫፍ ላይ ነው የደረሰው። ጫፍ ላይ ደርሶ ነው የቆመው። ከመሬት ላይ ኦን ግራውንድ ሁሉንም ጥሰን መተናል። ስለዚህ ኦሮሞ በቃ አሁን ካሁን በኋላ ብቹን እዛ ደረሰ አለና ሲያየው ለካ ሰውዬው አብዮት ካሳይ ነው ተቀልብሷል። ስለዚህ አሁን ኦሮሚያ እንላለን። ለዚህ ነው አናፊስ ኦሮሚያ ለኔም ኦሮሚያዬ የምንለው። ትግራይ የትግራይ ልጅ ትግሬም ለኔም ትግራይ ይላሉ አይደል? ትክክል። ለደሱም ትግራይ ለኛም ኦሮሚያ። ለሲዳማው ሀገር አለው። ኦጋዴን ሊያስጠጋ ነው። ሁሉም ሀገር አለው። ሁሉም የራሱን ይላል። በዚህ አይነት መንፈስ ደግሞ አንድ ላይ ከቆምን የራስን ይዘህ ቅረብ ነው። አብረን እንደጋገፋለን። ያኔ አብረን እንኖራለን። አንተ ያለህ እኔ ያለሁ፣ አንተ የሌለህ እኔ ጋር አለ። ሰው ብር የሚኖረው እኮ ብር ከረንሲውን የሚጠቀምበት ብር ነው እኮ። ግን ጨው የሚፈልገው ስጋ የሚፈልገው በርበሬ የሚፈልገው። ስለዚህ ሁላችንም የተለያየ ነገር ስላለን አንዱ አንዱን ስለማይገፋው አማራ ካልሆነ ለመውረስ አልሄድም ለመግዛት ነው የሚሄደው። መቀሌ ሄጄ መቀሌን አውድሜ በሻሻ ለማድረግ አላስበውም። ደንቆሮ መሆኑን የምታስቡት ሰውየው ጭንቅላት እንደሌለው የምታስቡት ሰው ፊት ተናግሮ ሰው ፊት ቆሙ እንዲህ አይነት ነገር ሲናገር ዲግሪው ተሰርቆም ይምጣ ተገዝቶም ይምጣ ዲግሪው አይደለም እኮ ናቹራሊ ራሱ ጎድ ጊቨን ናቹራሊ እንሰሳ እንኳን በአሁኑ ሰዓት ይተሳሰባል። አውድመን እኮ መጣን። ከበሻሻ የተለየ እንትን የላትም። ስናይ ትምህርት ቤት ወድሟል፣ ጤና ጣቢያ ወድሟል። ምንም በቃ ቤዚክስ ትግራይ የሚፈልገውን በሙሉ አውድሞ መጥቶ ፕራውድሊ ይናገራል ሰውየው። ይሄ ለኦሮሞ ህዝብ የመጨረሻው ፍንድ ከሚያደርግ ከዚህ በላይ የለም። ትሬኒንግ አርጉ የሚለው አሳምማችሁ እናንተ ላይ ነው እኮ ትሬኒንግ እያደረጉ ነው። ሰዎቹ ላይ ትሬኒንግ የምታደርግ ከሆነ ወታደር ለብ ነው። ዛሬ ሰልፉን አይታችኋል አይደል? ማን ይስፈራራል? አይታ ምን ሰልፍ ያስፈልጋል? ዩኒፎርም ለብስ በሞቴ አብዮት አደባባይ ላይ ወታደር አለኝ ብሎ ነው የሚያሳየው። ወታደር አለኝ ብሎ ምርኮኞችን አይተን የለ እንዴ? ዩኒፎርም ያለበሱ 4-5 ገበያ የሚሆኑ ለአመታት ወታደር የነበሩ ጨርቅ እኮ አይደለም የሚዋጋው። የሰጠው ምናምን ሰልፍ ማሳመር ጂምናስቲክ ነው የሚሰራው ሰውየው። እነዚህ ገና አሁን የመጡ አፈር ያልነካው ከስቶር የወጣ ክላሽ አስይዘ እስቲ ይሄዱ አንድ ሌሊት በሁለት ቱክስ ነው የሚቀበሏቸው። አይታችኋል ምን እንደሚመስል የሱ ጀነራሎች የሱ ብቻ ጀነራሎች ለምን እንደተናደድኩባቸው ታውቃቸዋል? ሰው ይሄንን ሁሉ ግፍ ሲፈስም አይ እኔ በቃኝ። ባጫ ደበሌ ምን እንደሚመስል አይታችኋል? የሆነ ጉርጣ ነገር ሰውም አይመስልም። ተቡጫጭቆ ያለቀ
ምክንያቱም እነዚህ ሰዎች ከህሊናቸው ጋር አይደለም የሚያድሩት። ህሊናቸውማ ሁሉ ጊዜ ቦጥቡጧቸዋል። ቦጥቡጥ ለዚህ እኮ ነው ከህሊናቸው ጋር ማሰብ ሲጀምሩ ቡጥቡጥ ውስጥ ይገባሉ። በሙሉ በብዛት የሚበሉት ለዚህ ኮሮት መስሏል ፊታቸው። እንደሚበሉ እንኳን አስቡ። አይስዌር ታውቃላችሁ አይደለ? ዲፕሬሽን ሲጀምር they eat a lot። ሰው የሚበላውን ሲያጣ እነሱ የሚያገኙትን በየሆቴሉ በየደረሱበት መብላት ነው። ማበጥ የሚነሳው ከዛ። የአብዮት ካሳዬ ቀኝ እጆች በሙሉ እንዴት እንዳበጡ ተመልከቱ። ለምን? እናንተ ስለምትሰድቡ። እኛስ ስድብ አይደለም የታባሽ አንልም። የአብዮት ካሳዬ አዳነች አቤቤ እብጠቷን መቼም ከባሏ በላይ የሚያውቅ ነገር የለም። ስንት ኪሎ ነው? ብርቱካን ሚደቅሳ እብጠት የሚመጣው ከምንድን ነው? ከዲፕሬሽን ነው። ክኒኛችሁን ውሰዱ። በተጨማሪ ይረዳችኋል። በአጭር ጊዜ ሳትቀጠፉ ነፃነታችን ሳታዩ በደም ብዛት በደም መንቀጥቀጥ ምናምን እንዳታልቁ ነው። ነፃነት እስከምናወጣ ድረስ። ሰላም ሚኒስተር፣ የጦርነት ሚኒስተር ወይ ሰላም። እንደው ስታለቅስ እኮ ሰሊስት የምትሄድ ነው የምትመስለው በየቀኑ። እንደው በየቀኑ እኮ ለሰላም ስታለቅስ፣ ግን አንድ ቀን ወጣ ከህሊና ወጋ ቆማ ይሄ ነገር አግባብ አይደለም ብላ አታውቅም። ታውቃለች እናት ሆና። ምክንያቱም እሷ የምትታገለው ከራሷ ሰውነት ጋር። የትግራይ ህዝባችን፣ የወሎ ህዝባችን፣ የአማራ እናቶች ግን የሚበሉትን አጥቶ እያቃሰቱ ነው። እነሱ የጠንቋውን ንግስና ለማሳመር ብቻ አጠገቡ ቁጭ ብለው አሻንጉሊት ቤት ውስጥ ብለናል እኮ። ያ ሁሉ እዛ ጋር ይሁን ጭንቅላትም የለም፣ አብሮት ያሉትም ማጨብጨብ ብቻ ነው። ያነገሳችሁት ለዚህ ነው። አዋጅ 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 አዋጅ። የበሻሻው ንጉስ ልናነግሰው ስለሆነ ጥሩምባ ይዘው ውጣ ብዬ ነበር በቀደም። እንደዛው ነው የሆኑ። ጥሩምባ የሚነፉትን አያችሁ አይደል? ዘፋኝ ምናምን እዛ ጋር ማን ነው ሰው ያለው እዛ ውስጥ? የሉም እኮ ፈረሶቻችን የመጡት ቱለማ በአካባቢ የመጡት የሚበላ የሌላቸው የሚጠጣ የሌላቸው እጅግ በጣም በችግር የሚኖሩ እንዳይናገሩ ከተማ ውስጥ እንዳይገቡ የተደረጉት 200,000 አባል ተሰጥቷቸው የሚመጡት ለፈረሶቻቸው። ዌልደን አትሊስት 1000 የሆነ ነገር ያደርጋል። ገንዘቡን ይዞ ይሄዳል። በግድ ምን ቸገረው? አሳይቶ ይሄዳል። ቁርጥ ቀን ሲመጣ ግን እዛው እንገባለን። ማወቅ ያለባችሁ እሱን ተመልከቱ። አንድ ሐቅ አለ፣ አንድ እውነት አለ። ሁሉም ሰው ሊረዳ የሚገባ አህመድ ሺዴ ነው። አህመድ ሺዴ አይደለም። አብዲሌ ህዝባችንን ከምስራቁ ሀገር ክፍል ሲያባርር በወቅቱ በነበረው ስህተት ነው። ምን ያህል እንደሚቆጨው አላውቅም። አሁን በነገራችን ላይ አብዲሌ በጣም አሪፍ ሰው ነው። አብዲሌ አሁን የእንትና የጆሃር መሐመድ ጸጉር አስተካካይ ሆነዋል አሉ። በጣም ይንከባከባል ጆሃርን። ፈን ነው እኮ ሶማሌ ማለት በቃ ሪግሬት ማለት አለቀ። እኔ አሁን ነፃ ቢወጣ ምንም አይመስለኝም። ይችን ታሪክ የጆሃር ጸጉር የሚያስተካክለው እሱ ነው አሉ። ጀዌው ትወጣለች እግዚአብሔር ካለ። የኦሮሞ ቄሮ ያስወጣዋል። በጣም ሪግሬት ከማረገው ውስጥ እስካሁን ድረስ በጣም የሚቆጭኝ ለምንድን ነው የተቃወምኩት የሚለው አንዳንድ ጊዜ ቶሎ እንድናሸንፍ ነበር። እኒሃው ከሐረር የተፈናቀለው ህዝባችን ለማ መገርሳ በገዛ ቀያቸው ሲያመጣ ውሻው ሌላኛው ቡጉንጅ የሰው ቡጉንጅ የሆነው ኢዮብ ተካልኝ የሚባለው ሰው በግልጽ የለማ ስደተኞች መሆኑን የሚለውን ወርድ በፊት ከሱ ነው የሰማው። ገባችሁ? ፍንፍኔ መታወቂያ እንዳትወስዱ። ፍንፍኔ ለኦሮሞ መታወቂያ ተሰጠ። ይሄውና ኦሮሞ በዚህ ፍንፍኔ መጣ። እንደው ይሄ ህዝብ እኮ አይ ተነስና ተዋጋ፣ በገዛ ከተማ አትግባ፣ በገዛ ቤት አትግባ ስትባል ያቺ መንገድ ላይ እየሄደች የተለመነችውና በፖሊስ የተደበደበችዋ ልመና የተከለከለችዋና አዳነች አቤቤ ቶሎ ሩጣ
ስራ እንሰጣለን፣ ሕክምና እንሰጣለን። ቶሎ ቶሎ የፖለቲካ ወይም የፕሮፓጋንዳ ማሳመሪያ የሆነችው አንዷ የልጅ እናት የለማ መገርሳ ስደተኛ ናት። መደብደብም ሲያንሳት ነው። የለማ መገርሳ ስደተኞች እኮ ሌላ ሀገር ለማ መገርሳ ሌላ ሀገር ነበረው እንዴ? ወደ ለማ መገርሳ ሀገር እንውሰዳቸው፣ በፍንፍኔ ዙሪያ ያሉትን ህዝቦች። ምክንያቱም ትንሽ ሰው ሲግናል ካሳየ ያንን ህዝብ ለመርዳት ነፍጠኞቹ ወይንም ደግሞ የሚኒሊክ ሰፋሪዎች በፍንፍኔ ዙሪያ የተሰበሰቡት ወይንም በዛ አካባቢ ያሉት ቱለማም አሁን የመጡትን ለገበሪ፣ ለገጣፎ፣ ሰንዳፋ፣ በዚህ ጋር ሱሉልታ፣ ሰበታ፣ ዱከም የሰፈሩት ወደ ፍንፍኔ እንዲገቡ አይፈቀድላቸውም የለማ መገርሳ ስደተኞች ስለሆኑ። ምክንያቱም ፍንፍኔ ለቱለማና ለእንደዚህ አይነት ህዝብ አፓርታይድ ናት። የአፓርታይድ ከተማ ጆበርግ ምናልባት ያኔ አፓርታይድ የነበረ ልክ እንደዛ እዚህ ቡና ቤት መግባት አትችሉም እንደተባሉ ለዚህ ነው የሚቀጠቀጡት ያሉት። እቺ ሲምፖል ናት። እንዳውም ምንም አይደለችም። ድንጋይ ላይ ነው የሚተኙት፣ ባዶ ቆርቆሮ፣ ስራ የላቸው። የለማ መገርሳ ሀገር ቢኖረው ወደዛ ሀገር ቢሄዱ ደስ ይለኛል። ከቀረጥ ነፃ ዛሬ የሚለምነው ተመልከቱ፣ ሁላችሁም አዳምጡ። በተለይ እዚህ ውስጥ የተቀመጥ ኦሮሞ እነዚህ ለለማ መገርሳ ፐርሰናሊ እኔ ከ2 ሚሊዮን በላይ ስንዴ ተገዝቶ ምን ብሎ ከ2 ሚሊዮን በላይ በጋራ እናስገባለን ብለን ወረቀቱ አለ። ለምኜ ሄጄ ጠይቄ ፐርሰናሊ ኢዮብ ተካልኝ ለለማ መገርሳ ስደት ባክተዋቸው እንዲሄዱ ነው የሚፈልገው። ዋናው እዛ አካባቢ እንዲቋቋሙ አይፈልግም። ለማ ከስልጣን ከሄደ በኋላ ዋናው ጉዳይ ይሄ ነው። እዛ አካባቢ ሴትል ዶኖ ንግድ አግኝቶ ስራ አግኝቶ ከተቋቋሙ ወደ ፍንፍኔ ስለሚመላለሱ መታወቂያ ስለሚያገኙ ያ በዙሪያው የሰፈረው ዲሞግራፊ ምናምን አዲስ አበባ ምናምን ሊቀይር ነው የተባለው። እንዲጠፉ እንዲመለሱ እንዲበተኑ ነው የተፈለገው። ሄደዋልም ደግሞ ግማሾቹ። ወይዘሩ በጣም ይቀዘቅዛል። ጅጅጋ እንደምታውቁት ወደ ምስራቁ አካባቢ ሙቀት ነው ያለው። ወይዘሩ መቋቋም አልቻሉም። ስድቡን አልቻሉትም። ዲቃሎችና የሚኒሊክ ሰፋሪዎች በየቀኑ ያሰቃያቸዋል። ፍንፍኔ መምጣት ክልክል ነው ለነሱ። በገዛ ሀገራቸው በገዛ ከተማቸው ጦርነት የሚያስፈልገው የሰው ልጅ እኮ መብቱን ለማስከበር ነው። ባዶ እጁን ለመስራት ለመኖር በገዛ ወገኑ በወቅቱ በነበረው ሁኔታ ሴትል ለማድረግ የለማ ቤተሰቦች የለማ ስደተኞች አይደሉም። ቢያንስ ኮሬክሽን ስሩ። የለማ ወገኖች፣ የለማ እህቶች፣ የለማ ወንድሞች ልክ ለማን በሚያይበት ለማን በሚጠላበት የወለጋን ህዝብ በሚጠላበት አይን ነው እነዛን ህዝብ የሚጠላው ይሄ ወራዳ አብዮት ካሳ የሚባለው ግለሰብ። ማርክ ማወርድ ከዛ በላይ ነው የሚጠላቸው። ሊያያቸው አይፈልግም። አንድም ሰው ከተማ እንዲገቡ አይፈልግም። ለዚህ ነው በልቶ ባፍንጫቸው እስከሚመለስ ድረስ እና አዳነች አቤቤን የሚያስቀምጡት። አንድ ነገር ደግሞ ነበር በወቅቱ ፕላን ነበር። እኔ ነኝ እንዳውም ቪዲዮን የሰራሁበት። ይህንን ለሽመልስ አብዲሳም ጭምር ተናግሬ እነዚህ ሰዎች ስራ እንፍጠርላቸው፣ አዳራሽ ይሰራ፣ የገበያ አዳራሽ ካለ ለህዝቡም መርካቶ አካባቢ በረንዳ ተራ፣ ጎጃም ተራ ምናምን እህል ተራ ከሚባለው ከያጣጫው ገበያ ይሰራ ብለን ድሮ ፕላን አውጥተን ምንድን ያደረገችው ቀልበስ አርጋ ብር ሰብስባ በየቦታው ሰጥታ እዛው ላሉ ለከተሜዎች አከፋፍላ ለነሱ 2 ቆርቆሮ እግር ማታዘረጋ ለያንዳንዱ አደኖ ፎር ዛት ፐርፐዝ እንደ መቃብርም እንኳን አታክልም የሰጠቻቸው ጥሎ ሄዱ። ወይም ደግሞ 10 ሆኖ ለአንዱ ሰው ሰጥቶ ሌላ ወደ ሀገሩ ተመለሰ መሳፈራ ወስዶ። ቱለማ ወይም ያ የተጠላኸው እዛ አካባቢ ያለው ህዝብ
ቄሮ መልእክቱን አስተላልፈዋል ትላንትና ወዲያ በግልጽ ሐቀኞች አሁን ይሄንን ሁኔታ የዘገበውን ሰው አማራ ነው ልጁ ጋዜጠኛ አንድ ጋዜጠኛ ዛሬ ከምክቦ ቶርች ውስጥ ነው ያለው አይመስለኝም ቄሮ ተናግሯል የኦሮሞ ህዝብ ድምጹን አሰምቷል የኦሮሞ ህዝብ ከአብይ ጋር አብዮት ካሳዬ ጋር የለም ብሎ ስለዘገበ ጨምድዶ ከተውታል ባይና ስሙን አመጣዋለሁ በሚቀጥለው ይሄ ሁሉ ታሪክ አለ ለማለት ነው መታወቅ ያለባቸው የለማ ወገኖች የለማ መገርሳ ወገኖች ወይም በስደተኝነት የምትታወቁት የጊዜ ጉዳይ ወደ ከተማችንም እንገባለን ካልገባንም ደግሞ ኮርነር ላይ አቁመን ዩተርን እናደርጋለን ለገበሪ ለገጣፎ ላይ ያለው በአሁኑ ሰዓት ከኋላ በኦኔግ የምትታጀበው ቄሮ ከነ ምግብህን ለሰው ልጅ አስፈላጊ የሆኑትን ነገሮች ወደ ፍንፍኔ እየላክ አንተ ፍንፍኔ አትመጣም ስትባል በፊት ይሄ ህዝብ ፍንፍኔ መግባቱን አረጋግጥ መቼውንም ቢሆን በሰበታ በኩል ድንጋይ ላይ የምትተኛው ቆርቆሮ ውስጥ ብርድ የሚያቃጥል ኦፕሽን ያጣው በገዛ መሬት ሌላው እየበላ ጾምን የምታድረው ህዝብ በፊት እዛው ገድብ አባይን እኮ ለምቀኝነት አይደለም የገደብ ነው ለንጠቀምበት ነው አይደል እናንተም ገድቡ ከላይ የሚመጣው ኦኔግ ደግሞ መሮ ደግሞ ጉደኛ ከበር ይሰጣቸዋል በአሁኑ ሰዓት ለምቀኝነት አይደለም ለተንኮል አይደለም መብቴን ስታከብር ነው ለዛውን በገዛ ሀገሬ ለዛውን በገዛ ከተማዬ ከተማችንን በስሟ ለመጥራት የተጸየፈው ይሄ ዲቃላው አብዮት ካሳዬ ተብየው ችግሩ ኦሮሞ እንዳይጠቀም ጊዜ አለን አቺን ከነገ ይመጣለው ቪዲዮ አጠራ አድርጋ ይሉኛል እንዴት ነው አጠር ማድረገው እስቲ ንገሩኝ እስቲ አሁን ምኑን ጀመርኩት የተሰራብንን ግፍና የተሰራብንን ፕሮፓጋንዳ ለህዝብ ለመንገር እኮ አይበቃ ግን ለጊዜው እዚህ ላይ ያበቃ ነገ በተመሳሳይ በኋላ እንገናኛለን አስቡ ዱቢ ኢጆ የለማ ስደተኛ በፍንፍኔ ዙሪያ የተቀመጥክ የለማ ወገን ይሁንክ መሮ አለ ከኋላ ወቦ አሉ ከኋላ የኦሮሞ ህዝብ በዙሪያ የከበብክ ገበያው የሚደረገው ዛው ተሸክመ ወደ መርካቶ ወደ መሃል ሀገር አትምጣ እሱ እንዲህ አይነት ስትራቴጂ ያዙ ሰዎች አብዮት ካሳዬ የሰራውን የሚኒሊክ ያጋጌጠውን የሚኒሊክ ሐውልት ብሎ ሄዶ አለበለዚያ የፍንፍኔ ህብረተሰብ ተነስቶ ካንተ ጋር መቆም አለበት ሰውየውን እየሞሸረው በቀይ መብራት እያጀበው ልክ የቺቺኒያ ሴትኛ ዳሪ ወይ መርካቶ ሴትኛ ዳሪ አይነት ነገር እያኳኳለውና እያጨበጨበ እዛ መድረክ ላይ ዘጭ የሚለው ምድረ ሌባ ካንተ ጋር ካልታገለ እሱ የሰራውን የሚኒሊክ ቤተ መንግስት አብሮት ይብላ እንመጣለን እንገባለን ከተማችንን እናሸንፋለን በሌላ እንገናኝ